ናት። ይቺ ማህበረሰብን የማትወክል ደንቆሮ ሴተኛ ዳሪ እኛ የምናስብበት ብዙ ህዝብ አለ። የምናስብበት ማለት ነው። ቆይ እኔ ልንገርሽ ጎጃሜ፣ ቆይ አንድ ብላችሁ እርጉዝ ነኝ ብላ ቆይ ማሬ፣ አንደኛ መጀመሪያ ሱሪ ስትለብስ ሞዲስ ነው የምትከተው ነበር። ሞዲስ እየከተተች ነው ከለፊት ለፊት ብዬ ሳወጣበት ከዛ ጨርቅ ወዳ ውስጥ ከታ ከላይ ሻርብ ጣል አርግታ ማምጣት ነበረች። እንዴት ቶሎ አደገ እንዴ? እንረጋጋ እስቲ። አብርሽ ልጁ ደን ምርመራ መጥቷል ሲባል ፊኛውን ከታ ወዳን ነፍታ መጣች። ጨርቁን ከላይ ላይ ጣል አርግታ። እናንተ ደንቆሮች፣ የደመቁ በጎች፣ እስቲ ደመቁ ቤቢ ሻወር ካደረገች በኋላ እናቷ ቤት ከሄደች በኋላ ወደ ባለ ተመለሱና ቪዲዮ እዩ። አባቷ እንደዚህ ሲያጉርሳት ጨርቁ ሸርትቶ ወደ አንድ ጎን ሄደዋል። ይሄ እናንተ አርግዛችሁ አታውቁም። ቆማችሁ ስለቀራችሁ ደንቆሮ ስለሆናችሁ ደደብ አላማ ስለሌላችሁ እናንተ የሩታ ዳይበሮች፣ የሩታ አፋዳዎች ምንድን ነው የምትፈልጉ ከዚህ በላይ? እናንተ ሴተኛ ዳሪዎች፣ ቆሻሻ አላማ የሌላችሁ እኔ በእናንተ ቦታ ሱካር በሽታ መያዝ አለብኝ? ለምን አትሰሙም? ደመቁ አልወለደችም። አስረግጬ ነው የምነግራችሁ። እያንዳንዱ ቪዲዮ አምጥቼ ቢሰራላችሁ ትሸማቀቃላችሁ፣ ታፍራላችሁ። እናንተ ሴተኛ አዳሪዎች፣ ቆሻሾች። እናንተ እኮ የሩታ መጫወታና የሩታ መጸጃጃ ናችሁ እኮ እናንተ። ዛሬ ምን አባታችሁ ስለሆናችሁ ነው አቢባ ቤት የምትሄዱት? እናንተ ሴተኛ አዳሪዎች፣ እናንተ ብራችሁ ስለተበላችሁ እኔ እናንተን ይዤ አቢባ ቤት ነው የምወስዳችሁት። እናንተ ደንቆሮች። ጎጃም አውሬ አውሬ ውዴ፣ እነዚህ ነላሜ ቦራ ማስዳት ድካም ነው። አትሰሙም እኮ ችግራቸው እኮ እናንተ ቆሻሾች። ወለድኩ ብላ ስትተው ለምን አቢባ ቤት አልሄዳችሁም እናንተ? ሰገጤ መስዬ እኮ ልቡ እኮ ምን ሆነሽ ነው? ገደሉኝ እኮ ምን አረጉሽ? ቆሻሾች ናቸው እንደሚያናድዱኝ። አቢባ እንሄዳለን ይላሉ። አቢባ ቤት እንሄዳለን። የሚያሳስበውን የኤርሜላ ነገር ነው። ሌላውን ታዩ። አቢባ ቤት ለምን ነው የሚሄዱት? ደግሞ ምን እንሄዳለን? አቢባ ቤት እንሄዳለን። ቆይ እኔ ልንገርሽ ውዴ፣ አቢባ ቤት እንሄዳለን። አብርሽ ድራማ ነው የሚሰራሉ። ደመቁ ከዚህ በፊት ጨርቅ በወዳ ውስጥ አርግታ ህዝብ ላይ ስትተውን ለምን አቢባ ቤት አቅርባችሁ ቪዲዮ ክፈችና ያለ ወድሽና ካኪና አሳይኝ ለምን አላሉትም? እንደዛ አፈርት ብላ ደንቆሮች ማይ ደመቁ እኛ አይፎን ገዝተን ሰጥናት እኛ ላይ ድራማ ትስራ እንዴ? እኔማ ሴር ቲቪን ይቀበላታል። እቺ ደንቆሮ ምን ይቀበላለሁ? ቴሌቪዥኑን ቲቪን ይቀበላታል ውዴ። እኛ የሶስት ወር ደሞዝ የሶስት ወር የቤት ኪራይ ከፍለን እንላለን። ታላጀ ገዝተን ቲቪ ገዝተን አለ እኮ ቪዲዮ እኮ አለ። መስዬ እዛው ነበርሽ እንዴ? ሸገር ላይ የሶስት ወር የቤት ኪራይ ከፍለን እንላለን። ዛሬ መታ እኛ ላይ ትጫወታለች። ደመቁ እኛ ሰው አደረግናት እኮ ልብስም እኮ ወይ ማዕረይ እያደርጉት ይወጣል አለ። አይ መስዬ ተመቸሽ? ሻምፖ ላፕታም ሰጣችሁ ወይ መስዬ? ኦኬ ዳና አልቅሳ ነው ወደ ሶሻል ሚዲያ የገባችው። የሸገር አልቅሳ መጣ ከሀገሬ ለፍቅር ያጠናከረቻት ቤቷን እዚህ የገባችው እርዱኝ ብላ ነው የመጣችው። ረዳናት። ዛሬ ግን አናታችን ላይ ወጣች። ደግሞ ማን መስዬ? ወይ ደግሞ ተመቸሽኝ። ጌታን ተመቸሽኝ።
እኛ ስም ተጠቅሷል ውዴ። አያት አለች፣ በላይነሽ አለች፣ እሺ ጣፋጭው አለች። ስማችን ተጽፎ እቃ የገዛ ነው አለ። አመጣለሁ እኔ የኔ ስም ትክክለኛ ሀያት ነው። አመጣለሁ እኔ ውዴ። አዎ ስለዚህ ለዛ ውስጥ አለው ከስሙ ውስጥ ለቲቪ እኛ መከዳ ገዝተንላት ጥሩ አልጋ ላይ ያላስተኝነታት እኛ ላይ ድራማ ትሰራለች። ደመቁ ቆሻሻ አፈርት ብላችሁ ደንቆሮ ደደብ መዝዬ እኔ ዛሬ በጣም ቅር ያለኝ ነገር አለ ስለ ደመቁ ተይና ማለት ነው። ጌታን በጣም እያለቀስኩ ነበር። ጌታን ለኤርሜላ በእውነት አብርሽ ምን እንዳለኝ እኛ ኦዲየንስን ምን እንዳደማ ታውቂያለሽ? ከዚህ በላይ ማዘን አይጠበቅብኝም ማለት እኮ እግዚአብሔርን እሺ መልሱ። ምን ማለት ነው? ላ እንደዛ እኮ አይደለም። ያኒ እሷ ናት እኮ ትገኛለች። በቃ አንተ አትዘን ስትለው እኮ ነው። አላይሽም ጭቅላት እንትን ሲል ወይ አንድ ጊዜ ይቺ ማለት ነው እህታችን ማነሽ አንቺ ሳራ ነሽ ወንስ ማነሽ ከሷ? አዎ እዛ ቤት ፋጥማ ቤት ስትወያዩ ነበረ። የደመቁ በግ ለምንድን ነው እንድታላግጥባችሁ እናንተ ላይ እኛ ላይ ሽንቷን እንዲሸና የምትፈቅዱላት ለምንድን ነው? እኛ እኮ ላሜ ቦራ አይደለም ገባሽ? አንበሳና ውሻ ደግሞ በጎች አንድ ላይ ቁጭ ብለን ሊወያዩ አይችሉም። ዛሬ ሄርሜላ ጠፋይ ብለን እሪ ስንል ሀቢባ ቤት እንነጋለን። ለምንድን ነው ሩታ ልጅ አለኝ ብላ ሩታ ማጀርና ዳሪዋ መሲ አንድ ጊዜ ሩታ ልብስ ጠቅጠቃ ከሆዷ ውስጥ እቺ ሴተኛ ዳሪ ሩታም አይደለም ስሟ አባይ ሚዲያ ላይ ገብታ ዋሽታ አዲስ አበባ ልኔ ብላ ስወጣ የዛ ጊዜ ለምን አልተቃወሙም? ይችሊ ተደብቃ እንድትቀርና ከጀርባ ሁና ከሽፋ እንድትቀር ነው ወይ ፍላጎታቸው? የኔ ጥያቄ ይሄንን ለምን አታወግሽም? አንደኛ የተጫወተችባቸው የደመቁ በግ ልጁን ያረገችው ህፃን ልጅ ያረገችው የደመቁ በግ ናት። አንቺ ሀቢባ ሁን ፋጥማ ደግሞ ሞኝ ናት፣ ምስኪና ሞኝ ናት ማለት ነው። ትጃጃላለች ተምሯ ማለት ነው። አውታ አርግፋ ጥራት ተከታች ማን ስለሆነች ነው እሷ? ይቺ ቆሻሻ ሴተኛ ዳሪ እኔ ሩታና ብርሽን አመጣልሻለሁ አንቂያቸው የሄርሜላ ልጆችን። እኛ ድራማ መሆኑን ነቅተናል። ድራማ ይሁን ሪል ይሁን ቦታ ታውቃለች። ገንዘባቸው ሲሰጡ የኖሩት እነሱ እኮ ናቸው። ሩታ ለእናንተ ጀግና ናት፣ ለእኛ ደግሞ አፈር ደጀት ብላ እቺ ቆሻሻ ሴተኛ ዳሪ ያመጣች ነገር ነው። እዚህ ደረሰ። ለምን ኪሎ ለደመቁ አንበሳ ይገዙላት ታዲያ? አንበሳ ይገዙላት ለምን አንበሳ ሰጡ? ቆሻሻ ሴተኛ ዳሪ ብላ ጌታ በኤርሜላ ጉዳይ እኔ ራሱ በጣም ነው ያዘንኩት። እንዳንተ ይኸውልሽ እኔ ቤት አልነበርኩም እንደ አጋጣሚ ዳታ ነበረኝና ከፍቼ ሳየው ጌታን እልሻለሁ በጣም ነው ያዘንኩት። ተስፋ የሚያስቆርጥ ነገር ነው። አንደኛ ነገር አብርሃም እውነት እንባዬ ነው ድብ ያለው ጌታን። እኔ እሷ በመሆኗ ብቻ ነው እግዚአብሔርን። ምክንያቱም እና ለማንኛውም ማለት ነው እሱ እኔ አንዳንዴ የሆነ ለሰው ለወዴት ተስፋ ይሰጣል። አንዳንዴ ደግሞ ምን ማለት ነው በዚህ ልክ እኔ የልጅ እናት ያለው በዙሪያው እየዞሩበት ምን እንደገና ደግሞ አሁን ያንን አትበሉት። ቆይ ልንገርሽ ብቻውን ነው ዴቭን አሳምና እንደሆነ ነገር ቀባብታ እዛው መጣች። አስቢ በእኔ አድርገው ብሎ ወንድምዬው በእኔ አድርገው ከዚህ በኩል ይሄ ሮቤል የሚባለው እኔ ጋር ናት ይላል። ያው ሊሰለዴቭ ጉዳይ አሁን ትናንትና ምን አለ? ትናንትና ቪዲዮ ሰርቶ ነው ይቅርታ በቃ አለ። አሁን መልሶ ደግሞ ጅል ነገር ነው ራሱ የሆነ ነገር እኮ ነው።